ክሩ ላይ ችግር የለም። ከዚህ ብዙ ዓመታት የሚገርም ነው ፕሮዳክሽን። ክሩ ላይ ችግር የለም። ከዚህ ብዙ ዓመት አብረን የሰራን ሰዎች ስለሆነ ካስት ላይ ግን ትንሽ የሚያስቸግሩ መስሎኝ ነበረ። ግን ጸባያቸው ሁሉም አሪፍ ነው። አክቲንግም በጣም ጀግና ልጆች አሉ። ስቶሪውም አሪፍ ነው። እንግዲህ ክፍል 2 ክፍል 3 እያለ ሲቀጥል እያየነው እንሄዳለን። ተው እንጂ ፓንዳ። እሺ አጥብቂ አውራ እሺ አሪፍ ነገር ከኛ ከፕሮዳክሽኑ አሪፍ ነገር እንዲጠብቁ ማለት አሪፍ የተሻለ አቅማችንን ጥረን እናሳያቸዋለን። ክሩ ላይም ሞር ተግባብተው ማለት ያው እንደ አሴ ፋሚሊ ይሁንና ከኛ ጋር ተግባብተው ኢንጆይ እያደረጉ እንዲሰሩ በቃ እየቀለዱ እየተጫወቱ እንዲሰሩ ላስጠንቅቃቸው። አሪፍ ፐርፎርማንስ በሎ በጀት ሃይ ኳሊቲ የሆነ ሎ በጀት ሃይ ኳሊቲ ነገር ይዘን መጣን። ባገኘሁትም ኤክስፒሪየንስ ነው ማለት ነው ወደ እናንተ ይዤ የመጣሁት። እሺ የፕሮዳክሽን መዋቅሩን እንዴት አገኘኸው? አይጣላም አይደል የሚባለው። በጣም አሪፍ የክሩ አባላቶች አሉን። በጣም ከጠበቁት በላይ ጎበዞች ተዋናዮችን አግኝተናል እና ቆንጆ ስራ ጠብቁ። በጣም ጎበዝ ክሩ ነው ያሉን። ቆንጆ ምስል፣ ቆንጆ ሳውንድ፣ ቆንጆ አክቲንግ፣ ቆንጆ ስቶሪ አለን። በዚህ አጋጣሚ መናገር የምፈልገው በዚህ ስራ ላይ የተሳተፉት አጠቃላይ የቢሾፍቱ ወይም የደብረ ዘይት ልጆች ነን እና የቢሾፍቱ ወይም የደብረ ዘይት የፊልም ባለሙያዎች ይህን ስራ ወደ እናንተ ይዞላችሁ መጥቷል። ሏን ትጠቀማለች ወይስ አትጠቀምም? የአያትየው ትልቁ ፍርሃታቸው ነው። ግን ከበር ስትገባ ጀምሮ ከዘበኛው እስከ ዳይሬክተሩ በስርዓት አልተቀበሏትም። በተለይ ክላስ ስትገባ ሲሆን አላስቀመጠቻትም። አላዛር ደግሞ ምስኪን ነገር ይመስላል። ሰላምም ቅዱስ ፍቅሩ እንዲገልጻት በጣም ትፈልጋለች፣ ግን እሱ አይነግራትም። መክሊት ደግሞ ጆሲ ፍቅሩ የውሸት እንደሆነ ምንም አልገባትም። ግን የአላዛር ምስኪንነት ደግሞ በጣም ያሳዝናል። ግን በኤፒሶድ 2 ምን እንደሚያስቃኙን አናውቅም። እስከዛው ድረስ ግን የባሮክ ሲኒማ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቶሎ እንዲደርሳችሁ ደግሞ የደውል ምልክቱን እየተጫናችሁ ጠብቁ። እስከ ኤፒሶድ 2 ድረስ ቻው። ጠብቀ ነበር? አዎ ጠብቄ ነበር። በዚህ መልክ ጠብቀ ነበር? በዚህ መልክ አልጠበቅኩም። ለእኔ በ5 ቀን ውስጥ 400,000 እይታና ከ30,000 በላይ ሰብስክራይበር ማግኘት ፈጽሞ አልጠበቅኩም። ግን ደግሞ ተወዳጅ እንደሚሆን እርግጠኛ ነበርኩና ምናልባት ክፍል 6 ክፍል 7 እያለን ስንሄድ ነው በዚህ መልክ ጠብቄ የነበረው። ልፋታችንን እግዚአብሔር አይቶ ረድቶን በዚህ መልክ ተቀባይነት ስላገኘን በጣም ደስተኛ ነኝ። በጣም እናመሰግናለን። ባሮክ ሲኒማ ትክክለኛው ቻናል ከ400,000 ቪው በላይ ያለው ነው። ልጅነት 1 በጣም ብዙ ቻናል ለይታችሁ ማወቅ የምትችሉት ሰብስክራይብ ስትሆኑ ነው ወይም ሰብስክራይበር ስትሆኑ ነው። ስለዚህ ቻናል አረ ገራሚ ነገር አለ ኤፒሶድ 2 ላይ ሲሆን በቃ እኔ ሞዴል እና ተዋናይ ነኝ እና ማርኬቲንግም ደግሞ ኩሊ ሰማሪ። እኔ ወደ ፕሮዳክሽን ስመጣ የዚህን ያህል አልጠበቅኩም ነበር፣ ግን በጣም ትልቅ ነገር ነው ያገኘሁት እና ሁላችሁም በጣም ነው ደስ የምትሉት። የሚገርም ነው ፕሮዳክሽን። እኔ ብዙ ነገር አልጠበቅኩም፣ ግን ብቻ የሚገርም ነው። አሪፍ ሆኖ አግኝቼዋለሁ። ኤፒሶድ 1 በጣም ደስ ይላል፣ ቆንጆ ነበር። ቻሌንጅ ያደረገን ነገር ረስቼዋለሁ። መክሊት በጣም ነው ደስ የምትለው እና ወድጃታለሁ። ጆሲ የሚገርም ካራክተር አሪፍ ነው፣ ደስ ይላል። ስሜ አላዛር ለማ እባላለሁ። የካራክተር ስሜ ደግሞ ቅዱስ ነው። ስሜ ርብቃ ዘነው ይባላል። የካራክተር ስሜ ደግሞ ሰላም። ሰጣችሁ ካራክተር እንዴት አገኛችሁት? መልሽኝ። እኔ በጣም ወድጃታለሁ፣ ተመችቶኝ ነው የምሰራው። የኔም አሪፍ ነው። እኔ ከሱ ውጭ ከማንም ጋር እኔ ራሱ አሪፍ ነው፣ ያበደ ነው፣ ተመችቶኝ
በያሉበት መልካም አመት በዓል